የኛ ህዝብ ፋብሪካ እንዲቋቋምለት ነው የፈለገው። በቀኝና በግራ ድሮን እና ታንክ ሃውዘር እየሰጡ እንዲያፋጁን አልፈልግም። በቂ ጦርነት አይተናል። እድሜያችንን ሙሉ የሀገራችንን በሙሉ የጦርነት አንዱ ኔጌቲቭ ሮል እንዲያቆሙ፣ ሁለተኛው አንዱ ጋር ቆሞ ለሌላው ማፋፋም ሳይሆን ባላቸው ተጽዕኖ በሙሉ ተፋላሚ ኃይሎች ወደ ጠረጴዛ ዙሪያ መጥተው ህዝባችንን ከባሰ ሰቆቃ እንዲታደጉ እንዲህ ፕሬሸር እንዲያደርጉ ላክሊ አሁን ያ አይነት አመለካከት አለ። የእናንተ ሀገር ስዊድን ዋን ኦፍ ዘ ሞስት ፕሮዳክቲቭ የዴቨሎፕመንት አሲስታንቶቹም ይሁን ዲፕሎማሲያቸው ሰላምን፣ ልማትን የሚያበረታታ የበለጠ እንዲያበረታታ ማድረግ አስፈላጊ። ከሰብአዊ መብት ጥሰት ጋር ተናስቶ ያነሳሽው ጀስቲስ ኤንድ ፒስ ሁሌም ተፋላሚዎች ናቸው። እንደኔ መጀመሪያ ጦርነቱን ማቆም መጀመሪያ፣ ቀጥሎ ወደ ጦርነት ያስገቡንን ጉዳዮች በድርድር መፍታት፣ ሶስተኛው እርቀ ሰላም ማውረድ ሪኮንሲሊየሽን ውስጥ ወንጀል ለፈጸሙትና ለተበደሉት በምን አይነት መልኩ ነው አድሬስ የምናደርገው የሚለውን እንመጣበታለን። አሁን ላይ ግን ይሄንን እናስቀድም ካል አንፎርቹኔትሊ ካውንተር ፕሮዳክቲቭ የሚሆን ነው የሚመስለኝ። ቅድሚያ መሰጠት ያለበት በሰሜኑ ለጊዜው የቆመው ጦርነት መልሶ እንዳያገረሽ መረባረብ፣ በኦሮሚያና በቤኒሻንጉል ደም እያፋሰሰ ሀገር እያወደመ ያለው ጦርነት በአፋጣኝ ቆሞ ወደ ንግግር እንዲገቡ ማድረጉ የተሻለ ነው ባይ ነኝ። የትግራይ እጣ ፈንታ በፌዴሬሽን ውስጥ ምንድን ነው? የትግራይ እጣ ፈንታ የኦሮሚያ እጣ ፈንታ ነው። this is my view። የትግራይ እጣ ፈንታ የአማራ እጣ ፈንታ ነው፣ የአፋር እጣ ፈንታ ነው። እኔ አድጌበታለሁ፣ አጥንቼዋለሁ፣ አይቼዋለሁ። ከባድ ቢሆንም አድካሚ ቢሆንም አይደለም መደራደርና ማናገር ልናያቸው የማንችላቸው ግለሰቦችን ቢሆኑ ተደራድረን ተነጋግረን አዲስ ሶሻል ኮንትራክት ማምጣቱ የተሻለ ይመስለኛል ከሌላው መንገድ። ሁሉንም መክረናል። መገነጣጠሉም እንደማይወጣ አይተናል። ጨፍልቆ ብሔረተኝነትንና ብሔሮችን አውድሞ መቀጠልም እንደማይቻል አይተናል። ያልሞከርነው ኢፌክቲቭሊ ያልሞከርነው ዲሞክራሲያዊ ፌዴራላዊ ስርዓትን መገንባት ነው። ለኔ የትግራይ የሚባል ብቸኛ መፍትሄ ሊኖር አይችልም። የኦሮሚያ የሚባል የብቸኛ መፍትሄ ሊመጣ አይችልም። የሚችለው በተለይ ደግሞ የዛ ሀገር ግንባታ ውስጥም ክራይሲስ ውስጥም የሶስት ቡድን ሊቃን ከፍተኛ ሚና አላቸው። የትግራይ የአማራና የኦሮሞ ሊቃን። ሌላው ኮላተራል ዳሜጅ ነው ዛሬ ውስጥ። ይሄን ስል ብዙ ሰዎች ደስ አይላቸው። በዳት ዘትሩት እነኚህ ሊቃንና ሌላው ሊቃን ቁጭ ብሎ በመደራደር አንደኛ አብረን መቀጠል እንፈልጋለን ወይስ አንፈልግም? መቀጠል ከፈለግን በምን መልኩ ነው? የክልሎች ራስን በራስ የማስተዳደር ስልጣን እስከምን ድረስ ይሁን? በፌደራል መንግስት ውስጥ በምን መልኩ ነው? በምን ቀመር ነው የስልጣንና የሀብት ክፍፍል የምናደርገው? ምክንያቱም ከዚህ በፊት የነበረው አይነት አንዱ ቡድን የበላይነት የሌላው ጭቆና በኢትዮጵያ ውስጥ ሊቀጥል ፈጽሞ አይችልም። ከእንግዲህ በኋላ ኢትዮጵያ ውስጥ አምባገነንነት የአንድ ቡድን የበላይነት ሊሸከም የሚችል ጫንቃ ኢትዮጵያ ውስጥ የለም። this should be very clear። ይሄ ወሳኝ። ስለዚህ እንደኔ የትግራይ፣ የኦሮሚያ፣ የአማራ፣ የሶማሌ እጣ ፈንታ ከመቼውም በላይ የተቆራኘና መፍትሄም ሊመጣ የሚችለው በመነጋገርና በመደራደር ብቻ። በሌላው ግን አንዱ አንዱን አሸንፎ የሚመሰርተው ነፃ ሀገርም ያለ አይመስለኝም። አንዱ አንዱን አሸንፎ የሚመሰርተው የበላይነት የሰፈነበት ኢትዮጵያም የምትኖር አይመስለኝም። ከኤርትራ ጋር የተያዘው ጉዳይ ሰሚ ዶሜስቲክ ሰሚ ፎሬን ለምን አልክ?
የኛና የኤርትራ ጉዳይ ያልተቋጨ ፍቺ ማለት ነው። ኢንኮምፕሊት ዲቮርስ። የኤርትራ ህዝብ ለ30 ዓመት ታግሎ አገሩን መሰረተ። ግን የኢትዮጵያና የኤርትራ ጉዳይ የሁለት ሀገሮች ሊኖረው የሚገባው በስርዓትና በስምምነት በህግ በተቋማት ላይ የተመሰረተ ግንኙነት አላቋቋመም። ግለሰባዊና ፓርቲ ነው የሆነው። ከ92 ጀምሮ 93 ኢንዲፔንደንስ ካገኙ በኋላ የመለስና የኢሳያስ የህወሓትና የሻዕቢያ ጉዳይ ነው የሆነው። ኢንስቲቱሽናላይዝ ማድረግ አልተቻለም። ያ ሄዶ ያን ሁሉ ህዝብ የቀጠፈብንን የ98ቱን ጦርነት አመጣ። ለ20 ዓመት ሁለቱ ሀገሮች የጠላትነት ጉዳይ ውስጥ ነው የገቡት። 2018 ከ2017 ጀምሮ ነው ለውጥ እየመጣ ስለሆነ በዚህ ለውጥ ውስጥ አንዱ መፍታት ያለብን የኤርትራን ጉዳይ ነው ብለን አስቀምጠን የገባንበት ብሉፕሪንቱን አስቀምጠን፣ አፈጻጸም ላይ ግን ችግር ተፈጸመ። ምንድን ነው የተፈጸመው? የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ አመራር ብቻ ሳይሆን የትግራይ ጉዳይም ስለሆነ የተጣላንበት የተባለው ጉዳይ የትግራይ ድንበር ጉዳይ ስለሆነ በትግራይና በኤርትራ መካከል ያለ ጉዳይ ስለሆነ ድርድሩ መሆን የነበረበት የኢትዮጵያ ፌዴራል መንግስት፣ የኤርትራ መንግስትና የትግራይ ክልላዊ መንግስት መኖር ነበረባቸው። ያ ኤክስክሉዥን ችግር ፈጠረ። ይሄ ጦርነት እንዲፈጸም ከፍተኛ ሚና የተጫወተው ይሄ ሂደት ነው። ስለዚህ 93 ያደረግነው ስህተት እንደገና 2018 ላይ ደገምነው። ስለዚህ የኤርትራ ኃይል እንደገና እንዲሳተፍ ሆነ። ስለዚህ አልፈጸምነው። ኢንኮምፕሊት የሆነ ጉዳይ ነው ያለው። የኤርትራን ጉዳይ እንደ ኬንያ፣ እንደ ሱዳን፣ እንደ ግብጽ ልናየው አንችልም። we have to be realist። የኤርትራ መንግስትም ሆነ ህዝብ ስጋት አለው። ይበቀሉኛል የሚለው ስጋት አለው። ሴኩሪቲ እና ኢኮኖሚክ ኢንተረስቶች አሉኝ ይላል። እነዛ መደመጥ አለባቸው። የትግራይ ክልላዊ መንግስትና ህዝብ ስጋት አለው። በተጨባጭም አይቶታል። እነኛ አድሬስ መደረግ አለባቸው። ስለዚህ የኤርትራን ጉዳይ እንደሌላ አይደለም ማየት ያለብን። ብዙ ነገሮችን መናገር ይቻላል። እኔ እንደኔ ኢትዮጵያ ሰላም ሳታገኝ ኤርትራ ሰላም ልታገኝ አትችልም። ኤርትራ ስጋት እስካለባት ድረስ ኤርትራ ለሰላሜ ስጋት አለብኝ ብላ እስካሰበች ድረስ ኢትዮጵያም ሰላም ልታገኝ አይችልም። መፍትሄው ምንድነው? እንደ ሁለት ሀገር የሁለትዮሽ ግንኙነቱን ኢንስቲቱሽናላይዝ ማድረግ፣ ስጋቶችን ማስወገድ የሚቻለው በግልጽ ተደራድሮ ተቋማዊና ህጋዊ መስመር ማስያዝ ነው ከሚለው የተነሳሁት። ስለጠየሽኝ አመሰግናለሁ። ሌላው እንግዲህ በስፋት ወደፊት እናምናብራራው ይሆናል። ተይሰሪቲ እንዴ ሲላ ተናዝ ሞደ ገይሰኝ ኦሮሞን ጩቡ ቀባ ኦሮሞን ጩቡ ቀቡ ጩቡ ቱረ ደለገ ማለት ኦሮሞን አባርሳ ሲንቀቡ sabuma bal'aatu rakkoo akkanaa keessa gala jiran rabbiitu dachii nu badhaase ilmaan heddummeessee nu jaare aayyoonni ni beekan namni ilmoo takka qabuu fi namni ilmoo kudhan qabu walqixa namni ilmoo kudhan qabu rabshaa hedduun mana keessa jiru waciinis guddoodha ilmoo kudhan qabaachuun abaarsaa miti kenna rabbiin jedhanii ilmoon waan warabbiin uffannatu xiqqoo nu miidhu jira yeroodha fudhatti dhugaadhaa bakka hawwin hin geenye bikarraa kaan immoo hin jirru rabbii fi waliigaltoota keessan galateeffachuudha qabdan. Oromoon bikarraa kaan hin jirru gameeyyiin qabsoo kana na sirreessuu danda'an bikarraa kaan hin jirru bikarraa kaane fageenya waggaa 50-60 dura bikirraa kaane Oromoo Oromummaan ittiin dhaadatu hin turre bara. Inturre bar Islama fi Kristana Arsii fi Wallaggaa fi kanaa ture bar
Cirra kaanee Oromummaa jaarree, Oromiyaa jaarree, qubee madeessinee har'a bar sadarkaa baalatarraa nuun jaan irra geenye. Lafatti ni bar lafeen fidne kana beekuun barbaachisaadha. Bika garaa keenyaa immoo hin geenye. Maali garaan keenya ka barbaade? Oromiyaa irratti abbaa taane, Oromummaa teenyaan boonne, qabeenya Rabbi nuu kenne beekumsa barnootaan horanne, imaammata gaarii baafne, hiyyummaa amataa mataan nurra deebitu. Akkanatti guddanne beeka. Bishingaan guddanne bar bishingaa dhabnee buraanaa nyaataa guddanne. Wina waa guduroo. Har'aa sunuun jirtu. Hiyyummaan nurraan kaane. Nagayaan jiraachuu barbaanne bobbaanee galle nagayaan harkanne. Mootummaa nuu ta'u ta'uu fakkaatu filachuu barbaanne. Mootummaa nuu ta'u hin qabnu hin filanne. Kanaafuu bikka irraa kaane hin jirru. Bikka yaannes bikka nuun maltu bikka saba kanaaf maltu immoo hin geenye. Garuu immoo waan tokko hubachaa deema. Qabsoon haala qabatamaa bikka irra geesse sirriitti fudhachuu danda'uu qabdi. Zaman Haayila Sillaasee Orma irratti qabsaa'u ture. Zaman Ihaadeeg Orma irratti qabsaa'u ture. Zaman Dargii Orma irratti qabsaa'u ture. Amma jallaa keenya irra qabsaa'u jiru. Qabsoon jallaa Ormaa irra qabsaa'anii fi jallaa isii irra qabsaa'an ni ulfaatti. Fakkeenya tokkoon isin himalla. Ormi dhufee lagagamaa dhufee horii kiyya yoo na jala haatee lagagama ba'e. Obboleeyyan kiyya adeerri kiyya hundi ana wajjin duulanii cafaqanii irraa naa fuudhan. Akkasii yoo immoo jallaan keenya karummaan ummaatiyyaa fi abbaa kiyya irraa dhalate horii kiyya fuudhee gabaa geessee gurra keessa dha'e irraa fuudhuu waluma taa'e cafaquu irratti garuu adda hiraman. Akkasii this is serious. Keessee waan deddeemee rakkoo jeetiin. Kanaaf jallaa keenya yoo dandeenye ni diriirfanna. Because dubbii mana keessaati amma. Dubbii diinqaa fi booroodhaati. Kanaan nu dhibe. Nu dhibde. Waraana nu barbaachisaa jettan. Nu barbaachisa. Garuu waraana Oromoo lama ka wal lolu hin barbaannu. Waraana Oromoo lama ka wal ta'ee diina nurraa waraanuu barbaanna. Na dhageessaniini. Daangaa adda addaa namni keenya maru jira. Osoo waraana qabnu. Waraanni keenya biizii wal fixuu irratti gabaree keenya irraa waa ittisuu hin dandeenye. This is painful. Qaanyamuu qabna. This is painful. Laalaa dhabeetii miti jallaa keenya irraa. Waan hedduun beeka waan nama gaddisiisu. Ammoo araaramumaatu irra wayya jeetii jaallata. Maaliifi obboleeyyan lama waliin mo'attu. Dhumarrattis tokko dhaqee wal'aansuudhaan yoo lafaan ta'e harkuma qabee ol kaasu ta'a. Obboleeyyan lama wal lollaan maatiin bikka lamatti ba'eeti tokko tokko guutaa ba'ee maatiin dilli gosti dilli wal fixi malee wal mo'achuun ulfaataadha Oromoo. An warra biltiginnaatis hoggaan arge kanumaan itti hima warra Oromootis hoggaan arge kanumaan itti hima. Kanaafi wanti an jechuu jiru waan isin jettan irraa addaa miti. Wanni an jechuu jiru waniin achi argu balaa hamaadha fida kun nurratti. Kanaaf tabiraa marii jettaa ummata ka maaliif amantaa sanii wal qabatee immoo kalee isaas nagee jettee hidhamtee ammallee nagee jettee maal abdattee anoota akkan abdadhu rabbumaa fi ummataan abdadha ammas. Dhugaa nam mul'atturraa
sodaadhee ibduu bandeemi.